ይንቀጠቀጣል ታሪክ ይጽፋል ከኔ ከለመቆጣጠር ማስቧል አድቁተረ ድፍረቱ በጣም ይገርማል እሱ ሲያወራ ብዙ የነሱ ድራማ የኔ ሪል ነው እነሱ በሚዲያ እኔ ደግሞ ባካለው ታሪክ መስራው ያ ሚዲያ ላይ ወጥቼ ከነኑ ማልገላለጠው ዛቻ ፈጠረብኝ ወደ ተግባር ነው መገባ ቡራቡል እንዳለው ይዝታሉ አይሰሩትም ያወራሉ አይኖሩትም እስንቻቸው ወሬ ብቻ ሲገኙ ደግሞ ወደ ሩጫ ዶነግ ዘዲላሉ ዶነግ መቻቃሉ ላይቭ ላይ ቁጭ ብለው ብቻ ይለምናል ለማንላ ደግሞ ይዝታሉ ላይኖሩ ደግሞ ይዘፍናሉ እናንተም ብሎ ራፐር ደግሞ አገር አስጠሪ ካክሪው ተይውና ራፑን ለመና ጀመሪ በለመና ሸደሽ ደግሞ አገር አስጠሪ አገር ኩለች ደግሞ ለምኝ ይኮራል ለማይ በመሆኑ ኧረ በጣም ይገርማል ልጅ ባሽማሩ አይመስለኝም ሸገር የተወለደው ቦረና በረሃ ላይ ነው ተጥሎ የተገኘው እንደዛ ቢሆን ነው ሺማ የማይሮረው ኧረ በጣም አሳፋሪ ነው ሳይንስም እሱን አይቶ ነው የሰው ልጅ ከዚህ ጆሮ ነው የመጣው ያለው ላይፉን ለመቀየር ቢሆን የሚለምን ነው አገባኝ ምንም ነው ማለው ካለኝ እችላለሁ ልረዳው እሱ ግን የሚለምን ነው ለጫፍ ሲሳብ ነው የሸገር ዱነግ ደግሞ ለጫፍ ሲሳብ ጭራሽ ነው ማይለምን ነው መነን እየተጸየፈ ነው ወጥቶ አሳም ይበላው ቀኔ ምናምን አይመቸኝም የምፈልገው ነገር ፊት ለፊት ነው የምናገረው ፍርሃት በልቤ ላይ ጭራሽ ነው የሌለው ኪለር ችግር የለብኝ እኔ ከናንተ ውስጤ ግን በጣም ተናደደ የሸገር ልጅ ነኝ እያለ ወጥቶ እየለመነ እና የመላችሁ ልመናውን አቁሙ ነው ሌላ ነገር ጭራሽ ነው ማልመልሰው ዲስባክ አረጋችሁ ጭራሽ ንቄ ነው ምተወው ያ ከህፃን ልጅ ከለማይ ጋር ጭራሽ ነው ማልመላለሰው ልጅ እንዳለው ፋኖችህን አሁን ምን ልትላቸው ነው ለማይ መሆንህን በግልጽ ልታሳወቃቸው ነው ወይንስ ምን ልትላቸው ነው ራፐር ወይንስ ለማኝ እሱን ንገራቸው ለፋኖች አሁን በጣም እኮ ግራ ገባችሁ ቡራቡል እንዳለው ጆዬ ጃንታ ጦታ በርዶ ነው እሱን የወለደው አረ ከዝጀሮ ነው አረ አንቺ ከሁለቱም ተዳቅሎ ነው ጀለሱ ራሱ ሙዝ ይዞ ነው የቀረበው አቲ አረ ባክሽና ለሙዝ መግዣ ነው የሚለምነው ከዚህ በላይ አላወራ የሚመቻችሁ ደግሞ ሰብስክራይብ እያደረጋችሁ በቀጣይ ስራ እስክመለስላችሁ ያ አስጠጭና ፍሪኮ በኔ ዘፈን ይጨነቃልሽ ሸገር ልጅ ለማኝ አይደለምሽ ፎክ ፍሪክስ ይመቻችሁ